Monday morning, a mother brings her daughter to Ethiopia Arise so she can work while her daughter is in good care. ሰላም ተስፋ ይባላል። እድሜ 27 ነው። እንሰራው ችብስ ለሳሙሳ ምናምን በመጥበስ ነው የምታዳደረው። ልጄ ኢትዮጵያ ራይዝ ከገባች ያገኘቱን ስራ ሰርቼ በነፃነት የትም ቦታ ሄጄ እየተመለስኩ ነው። ልጄም በነፃነቱ ላይ እየመጣች ነው። ደስ ይለኛል። የሆነ ፍሪውና እየመጣች ነው። ያው ልጅ ይዞ ስራ አስቸጋሪ ነው። ስጋት አለው። መኪና ላይ ገባችብኝ ወይ ልጆች መጡብኝ ምናምን የሆነ ነገር እንደዚህ ወደቀችብኝ ምናምን ከማለት ነፃነት አግኝቻለሁ። ልብሷ ማጠቢያ ንጽህናዋን ጠብቅ ሳሙና ይሰጠኛል። በዛ በተረፈ ደግሞ በዓል ሲሆን ቢያንስ የበዓል ግብአቶች ምናምን ያው ልጄን ደስተኛ አድርጌ እንድውል እያገኘው ነው። የራሴን ቡና ጠጥቶ ትንሽ አነስ ያለ ቁርስ ቤት ሰራ ነበር። ከዛ የሆነች ልጅ ምትይዝልኝ ነበረች። እሷም ትታ ስትሄድ በቃ ከልጅ የሚበልጥ የለምና ዝቅ ብዬ ለምን ሰራ ምናምን የሰው እጅ ከመሄድ ብዬ አንጀምርኩ። ስራ መጀመሪያ ብር ተሰጥቶኛል። ለምሳሌ ስራ መጀመሪያ ብር ሳይሰጠኝ እንትን ነበር ላይ የሆነ ዱብዬ ወሰርኩ ማለትም በወርም ክፍያ ነበር ማሽን ምናምንና ያን መልሼ የሆነ ፐርሰንት አግኝቻለሁ፣ ለውጥ አግኝቻለሁ። ቢያንስ ከሰው እዳ ነፃ እንደወጣ አድርገውኛል። ባለው አየር የተሻለ ነገር እስከማገኝ ድረስ ግዴታ እዚህ ጋር እየተፍጨረጨርኩ የተሻለ 100 200 እያልኩ እያስቀመጥኩ ነገ ሌላ ቦታ ቢያንስ የተሻለ ቦታ ቀይሬ መሞከር ፈልጋለሁ።